ሰበር መረጃ ሰበር ትኩስ መረጃ ጀባው ካርሎስ ባሌባ ወደ ማንቸስተር ዩናይትድ ሂር ዊ ጎ ሊባል ጥቂት ደቂቃዎች ወይም ሰዓታት ነው የቀሩት። እንግዲህ ዴቪድ ኦርንስተን ፔጁ ላይ እንግዲህ እንዳሳወቀው ካርሎስ ባሌባ ወደ ዩናይትድ ሊገባ በጣም ተቃርቧል ብሎናልና ሂር ዊ ጎንም እንግዲህ ሳናስበው አት ኤኒ ታይም ቡም አድርጎ ፋብሪዚዮ ሊያወጣ ይችላል ማለት ነው። በ60 ሚሊዮን ፓውንድ እና ተጨማሪ ክፍያዎች ዩናይትድ ባሌባን ሊያስፈርመው ተቃርቧል። ይሄን የመሰለ ሰበር መረጃ ጀማው እንዴት አገኛችሁት? እስኪ ኮሜንት ላይ የእናንተንም ሀሳብ አስቀምጡልኝ። ካርሎስ ባሌባ ወደ ዩናይትድ ምን ይመስላችኋል? ሀሳባችሁን ኮሜንት ቦክስ ላይ አስቀምጡልኝ። ይመቻችሁ። ሰበር ሳይሰበር ይላል። ካርሎስ ባሌባን ለማስፈረም ማንቼ ተፍ ማለት ጀምሯል። ይጀመርኒ ቢራዳይ ብሰድብ በመክር እኮ ለአንተ ብዬ እኔ ስለሞት የፍቅሬን እኮ ነው እናቴ ነቃ ደንገጥ እንድትል ዓለም ጥሎን እንዳይጠፋ ይሄን እኮ ነው መልሽ የኔ ኦማር ቤራዳ ላላ ብዬ ወዳለሁ እኔን ቶሎ ብለህ አስፈርመህ ታመጣለህ። ኤሊሳልን ጠቅጠቅ ታደርጋለህ። በጣም ተመችቶኛል። ቢግ ሪስፔክት ብያለሁ። ካርሎስ ባሌባ ቱ ማንቸስተር ዩናይትድ ኦልሞስት ሂር ዊ ጎ እየተባለ ነው። 60+5 ይኸውላችሁ፣ ይህ የራሴ አመለካከት ነው። እኔ ይሄ ዝውውር ሿሿ ነው ብዬ ነው ማሰብ። ይኸውላችሁ ባሌባ አምና የነበረው አቋም አሪፍ አልነበረም። በጣም ላይክ ፋኑ በጣም ሃይፕ ሆኗል ምናምን ዩናይትድ ፋን ምናምን። እኔ ልክ አይመስለኝም። ይኸውላችሁ ይሄ ዝውውር እኔ ልክ እየመሰለኝ ልክ ቢሆን ደስ ይለኛል። ገንዘባችን ዋጋ ኖሮ ታሪፍ ተጫዋች ኖሮን ያለብንን የዲስትሮየር ችግር ቢቀርፍልን ባሌባ ደስ ነው የሚለኝ። ግን አምና የነበረው ፐርፎርማንስ ጤናማ አልነበረም። ልጁ ችግሮችን የሚፈታበት መንገድ ልክ አይደለም። ስለዚህ በእኔ አመለካከት ካርሎስ ባሌባ ሿሿ ነው እያልኩ ትርፍዬ አዘናግተሽ ይሄ ልጅ ልትወስጂው እንዲህ ምን ነካው? ባሌባ በዚህ ሰዓት አርፎ ተደላድሎ ባለበት አይቀመጥም። እንዲህ ምን ሊያደርግ ነው ትርፍዬ ቤት የሚመጣው? ያጀማ ኦፊሻሊ አሁን ኦርንስተንና እንግዲህ ፋብሪዚዮ እንዳሳወቁ ከሆነ ይሄ ልጅ ወደ ማንቸስተር ለመሄድ እንግዲህ ዝግጅቱን እንዳጠናቀቀ ነው። ማንቸስተርም ተፉን እንደጨረሰ ነው እየሰሙ ያለው። ታዲያ አሁን እኔ እዚህ ዝውውር ላይ ልቋጥር አልቋጥርም። ምክንያቱም ነግሬያቸዋለሁ። እኔ ማንቸስተር ማለት ነው ምርጥ ሆኖ ማለት ነው ሚዜ ማድረግ ነው የምፈልገው። ዋንጫ መብላት የምፈልገው ማንቸስተርን ምርጥ ሆኖ ከኔ ሁለተኛ ወጥቶ ስበላ ነው እረከተምለውና 6 ቁጥር ብቻ አይደለም ማስፈረም ያለባችሁ። የመስመርም ተጫዋች አሪፍ የሚባሉ አስፈርሙና ከኔ ጋር እንድትፎካከሩ ስለምፈልግ አንድ እናት የወለደችው እናንተ ዝውውር ላይ የሚቋጥር አይኖርም። ባሌባ እንኳን በደህና መጣ። ቀጣይ ዓመት የብሮና የራይስ መቀለጃ ነው መጥቶ ነው ማለት በቃ ኦፊሻሊ ማለት። ለማንኛውም ጀማው እየተዘጋጀን እኛ ቡድናችሁን አዘጋጁና እንፋለም ነው የምላችሁ። ይመቻችሁ ጀማ። ካርሎስ ባሌባ ቱ ማንቸስተር ዩናይትድ ሂር ዊ ጎ፣ ድጋሚ ሂር ዊ ጎ እያልኩ እየሰራሁት ነው ያለቀለት ጉዳይ ስለሆነ በ3 ምክንያት። ከዛ በፊት በደም ኮፒ ሊንክ አድርጉ፣ የፕላስ ምልክቷን ተጭናችሁ ቤተሰቡ ነው 200,000 መግባት ስላለብን ማለት ነው። አንደኛው ምክንያት ማንቸስተር ዩናይትድ ከክለቡ ከብራይተን ግሪን ላይት ሳያይ ወደ ዝውውሩ አይገባም። ከዝውውሩ መግባትም ባለፈ ደግሞ ቢድ አቅርበዋል። ወደ 65 ሚሊዮን ፓውንድ ኦፈር ለብራይተን ማቅረቡ ማንቸስተር ዩናይትድ ከክለቡ ከብራይተን ግሪን ላይት አግኝቷል። ኦልሬዲ ከካርሎስ ባሌባ ግሪን ላይት እንዳገኘ ትናንትና የክለባችን ጸሐፊ የሆነ አንዲ ሚተን የካርሎስ ባሌባ ወኪሎችና የማንቸስተር ዩናይትድ ኃላፊዎች ተገናኝተው በዝውውሩ ጉዳይ አውርተው በሁሉም ነገር እንደተስማሙ ትናንትና ጽፏል። ዛሬ ደግሞ እውቁ የዛ አትሌቲክ ጸሐፊ የሆኑ ዴቪድ ኦርንስቲን አረጋግጧል። ኤክስክሉሲቭ የኔ ዜና ነው። ካርሎስ ባሌባ ወደ ማንቸስተር ዩናይትድ መግባቱ የማይቀር ነው። ስለዚህ ሚኒመም ከ5 እስከ 8 ሚሊዮን ፓውንድ አድኦንሱ ላይ ጭማሪ ሊኖር ይችላል። ኢዳዝም ማተር። ማንቸስተር ዩናይትድ ግን የብራይተኑን የ22 ዓመት ተጫዋች ካርሎስ ባሌባን ወደ ቲያትር ኦፍ ድሪምስ ወደ ኦልድ ትራፎርድ አምጥቶታል። ከዚህ በኋላ የማንቸስተር ዩናይትድ ትልቁ ትኩረት የሉክሾ ሁነኛ ተተኪ ተጫዋች ማስፈረም ይሆናል እስከ መስከረም 1 ድረስ። ሁለተኛው ካርሎስ ባሌባ ወደ ማንቸስተር ዩናይትድ መጥቷል የምልበት ምክንያት ደግሞ ካርሎስ ባሌባ ወደ ማንቸስተር ዩናይትድ የመምጣት ፍላጎቱ ከፍተኛ መሆኑ ነው። ስለዚህ ይህ ተጫዋች ላለፉት 2 ዓመታት ወደ ማንቸስተር ዩናይትድ ለመምጣት ትልቅ ፍላጎት ነበረው። ቀጣይ ዓመት ብራይተን ከ40 በታች ካርሎስ ባሌባን ይሸጣል ብዬ አላስብም። ስለዚህ ማንቸስተር ዩናይትድ ከ80 እስከ 100 ሚሊዮን ፓውንድ እንደማያወጣ ብራይተን ያውቃል። ግሪን ላይት ለማንቸስተር ዩናይትድ አይሰጠውም ነበረ። ማክሲመም እስከ 73 ሚሊዮን ፓውንድ ይጠናቀቃል ብዬ አስባለሁ። 65 ሚሊዮን ፓውንዱ ብራይተንም ይቀበላል ዛሬ ወይም ነገ
ካርሎስ ባሌባ ቱ ማንቸስተር ዩናይትድ ሂር ዊ ጎ ይባላል። ቀጣይ የሉክሾ ቦታን ከሸፈንን ጥር ላይና ክረምት ላይ ደግሞ ያሉትን ጋርቤጅ ተጫዋቾችን አጽድተን አዳዲስ ተጫዋቾችን የምናመጣ ከሆነ በ2028 የ150ኛ የምስረታ በዓላችንን ስናከብር ቻምፒየንስ ሊግ፣ ፕሪሚየር ሊግ፣ ኤፍኤ ካፕ በመብላት ማንቸስተር ዩናይትድ ወደ ታላቅነቱ ይመለሳል። በአዲሱ ስቴዲየም አዲስ ታሪክ ሀ ብለን መጀመር አለብን። ግሎሪ ግሎሪ ማን ዩናይትድ። ማንቸስተር ኢዝ ማይ ሄቨን። ኮፒ ሊንክ ሼር ሪፖስት አድርጉ።